Amma afaan Oromoo barsiisuu daa'ina. Anamma afaan Oromoo barsiisuu afaan Oromoo akkamiin akka barsiisu asirraa isin agarsiisa. Kana barsiisuuf ጥቁር ብላክ ቦርድ እጠቀማለሁ። ኦንላይን ብላክ ቦርድ ለዚህ ፐርፐዝ አሁን የድምፅ አመሰራረት ኤ ኤ አናባቢ ናት። ቢ ተነባቢ ናት። ሲ ተነባቢ ናት። ዲ ተነባቢ ናት። ኢ አናባቢ፣ ኤፍ ተነባቢ፣ ጂ አናባቢ፣ ኤች ተነባቢ፣ አይ አናባቢ። በዚህ መልኩ ይቀጥላል። አሁን እነዚህን ይሄን ያህል ካል ወደ መቀጥለው ወደ ድምፅ አመሰራራት እንሄዳለን ማለት ነው። ድምፅን ስንመሰረት አነባቢና ተነባቢ ነው አንድ ላይ ሄደው ድምፅ የሚመሰርቱ። ለምሳሌ ቢ ብንል ባ፣ ቢ ፕላስ ኤ አንድ ላይ ባ ይሰጠናል። አጭር ድምፅ ባ ይሰጠናል ማለት ነው። ሲ ፕላስ ሲ ሲደመር ኤ አ ጫ ጫ ይሰጠናል። ጫ ዳ ኤዳኡ ዳ ሲደመር አ ዳ ይሰጠናል። ዳ ሲደመር ኤ ዴ ይሰጠናል። ዳ ሲደመር ኡ ዱ አጭር ድምፅ ዱ የሚል አጭር ድምፅ ይሰጠናል። ሌላው ደግሞ በኢ ስንሄድ በአ ነው የነው። አሁን በኢ ስንሄድ ዳ ሲደመር ኢ ዲ የሚል ድምፅ ይሰጠናል። ዳ ሲደመር ኦ ዶ ዶ የሚል ድምፅ ይሰጠናል። ዳ ሲደመር ኡ ዱ ዱ ይሰጠናል ማለት ነው። ዱ ማለት የአማርኛ ዱ እንደዚህ አይነት ዱ ነች ማለት ነው። ስለዚህ የዛሬ ትምህርታችን ይሄንን ይመስላል። አጭር የድምፅ በአፋን ኦሮሞ አጭር የድምፅ አመሰራረት ነው። ያው በሚቀጥለው ከዲ በኋላ ያሉትን ፊደላት የድምፅ አመሰራረት ከተነባቢ ከአናባቢ ጋር ተያይዘው ያሉትን ትምህርቶች እንቀጥላለን። ለዛሬው እዚህ ላይ እናበቃለን። አመሰግናለሁ።